ሰላም ቤተሰቦች እንዴት ናችሁ? እንግዲህ ሰሞኑን ያው ወደ ስዊድን በትምህርት እንዴት መምጣት እንደምትችሉ እየተነጋገርን እንገኛለን። እንዲሁም ደግሞ የትምህርት የዩኒቨርሲቲ ማመልከቻ ፖርታሉ ክፍት ስለሆነ እንድታመለክቱ የተለያዩ ቪዲዮዎችን ሰርቼ ወደ እናንተ ለማድረስ ሞክሬያለሁኝ። ያው በክፍያ ናቸው። እነዚህ ክፍያዎች ደግሞ ትንሽ ወደድ ስለሚሉ ያው ስኮላርሺፕ ማግኘት የግድ ይለናል ማለት ነው። ስለዚህ ስኮላርሺፖችን እያፈላለግን እንገኛለን። ከዚህ በተጨማሪ ያው ፉል ስኮላርሺፕ ነው የምንፈልገው። ስለዚህ እስካሁን ባለኝ መረጃ መሰረት የኤስአይ ስኮላርሺፕ ብቻ ነው ፉል ስኮላርሺፕ ያገኘሁት። ስለሱ እንግዲህ የተወሰነ ማለት ፈልጋለሁ ዛሬ። በእርግጥ ስኮላርሺፑ ክፍት አይደለም፣ ግን ቀድሜ መረጃ ለመስጠት ነው። ኤስአይ ስኮላርሺፕ ፎር ግሎባል ፕሮፌሽናልስ፣ ይሄ ለማስተርስ ዲግሪ የሚሰጥ ስኮላርሺፕ ነው፣ ለማስተርስ ብቻ። እንዲሁም ደግሞ በስራ ላይ ላሉ ሰዎች የሚሰጥ ነው፣ ለፕሮፌሽናልስ የሚሰጥ ማለት ነው። ስለዚህ ስኮላርሺፕ ነው የተወሰነ ማለት እንፈልገው። ምናልባት ትንሽ ቪዲዮ ሊረዝም ይችላል። ያው ትግስት አድርጋችሁ እንድታዳምጡ አደራላለሁኝ። እንግዲህ የኦፈር የሚያደርጋቸው በዘንድሮ ይሄ ስኮላርሺፕ ኦፈር የሚያደርጋቸው ማስተርስ ፕሮግራሞች አብዛኞቹ ትኩረት የሚያደርጉት በገቨርናንስ፣ ፐብሊክ ሄልዝ፣ ኢንተርፕረነርሺፕ፣ ኢኖቬሽን፣ ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግ፣ ማቴማቲክስ ነክ ነገሮች ላይ እንደሆነ ያው ዌብሳይቱ ላይ ገብታችሁ እንግዲህ ቼክ ስታደርጉ ማየት ትችላላችሁ ማለት ነው። በዚህ አጋጣሚ ዌብሳይቱ ይሄው እዚህ ጋር አስቀምጥላችኋለሁ። ይሄ ነው ዌብሳይቱ። እዚህ ውስጥ ነው ገብታችሁ የምታመለክቱት። ይሄ ስኮላርሺፕ ለ34 ሀገራት ነው የሚሰጠው፣ ለ34 ሀገራት ኢትዮጵያን ጨምሮ ማለት ነው። የሚከፈተው ፌብሩዋሪ 9 2026 ነው። ፌብሩዋሪ 9 የሚቆየው እስከ 25 ማርች 2026 ነው። እስከ 25 ማርች 2026 ምንድነው ከበር የሚያደርግላችሁ የስኮላርሺፕ? አንደኛ ሙሉ የትምህርቱን ወጪ ይከፍላል። ሙሉ የትምህርቱን ይሸፍናል። 1 ዓመት የሚሆን 2 ዓመት የሚሆን በቃ የትምህርቱ ወጪ ይሸፈናል። ሌላው ወርሃዊ የመኖሪያ አላዋንስ 12000 የስዊዲሽ ክሮነር ይሰጣችኋል። 12000 የስዊዲሽ ክሮነር የመኖሪያ። ሌላው የትራቭል ግራንት የጉዞአችሁ ወጪ ይሸፈናል። ከኢትዮጵያ ወደ ስዊድን የምትመጡበት 15000 የስዊዲሽ ክሮነር ይሸፍንላችኋል። ሌላው ከጨረሳችሁ በኋላ ሁለት አይነት እንትኖች ውስጥ ያስገቧችኋል። አንደኛው የኤስአይ ግሎባል ፕሮፌሽናል ሜምበር ያደርጓችኋል። እዚህ ውስጥ ከገባችሁ በኋላ ያው ለወደፊት የኬሪየር ዴቨሎፕመንታችሁ በጣም የሚጠቅማችሁ ሜምበርሺፕ ነው። እኔ ብዙ ተጠቅሜበታለሁ። ስለዚህ እዛ ውስጥ ያስገቧችኋል። እንዲሁም ደግሞ የስዊዲሽ አሊሙናይ፣ ስዊድን ሀገር የተማሩ ሰዎች አሊሙናይ ኔትወርክ ውስጥ አባል ትሆናላችሁ። ስኮላርሺፑ ይሄንን ነው ግራንት የሚያደርጋችሁ። ምንን አያካትትም? ይሄ ስኮላርሺፕ አፕሊኬሽን ፊ አይከፍልላችሁም። ዩኒቨርሲቲ አድሚሽን ላይ ገብታችሁ ትምህርት ስታመለክቱ ያለውን የአፕሊኬሽን ፊ አይከፍልላችሁም። በነገራችሁ ላይ የመጀመሪያው መስፈርቱ ዩኒቨርሲቲ አድሚሽን ላይ ተመዝግባችሁ አድሚሽን ማግኘት አለባችሁ ከአንድ ዩኒቨርሲቲ። ለዚህ ነው ቀድሜ ፖርታሉን ወደ እናንተ ማድረስ የፈለኩት። ስለዚህ አፕሊኬሽን ፊ አይከፍልም። ኢንሹራንሳችሁን ከበር አያደርግም። ስለዚህ በተቻላችሁ አቅም መክራችሁ ስታመለክቱ አንዳንድ ዩኒቨርሲቲዎች ኢንሹራንስ የሚሰጡ ዩኒቨርሲቲዎች አሉ። ለምሳሌ እኔ የመጣሁበት ዩኒቨርሲቲ ሊኔስ ዩኒቨርሲቲ ኢንሹራንስ ከበር አድርጎልኛል። ነገር ግን እኔም በራሴ ተጨማሪ ኢንሹራንስ ገዝቼ ነው የመጣሁት፣ እርግጠኛ ለመሆን ግን ከበር አድርጎልኛል። ስለዚህ ኢንሹራንስ የሚሰጡ ዩኒቨርሲቲዎች ይኖራሉ፣ እነሱንም ቼክ አድርጉ። ይሄ ስኮላርሺፕ ግን ኢንሹራንሱን አይሸፍንም። ሌላው ለቤተሰባችሁ ተጨማሪ ቤተሰብ ይዛችሁ የምትመጡ ከሆነ ተጨማሪ ለቤተሰባችሁ የሚደረግ ምንም አይነት ነገር የለም፣ በራሳችሁ ነው የምታመጡት። ሌላው አንዴ ከመረጣችሁ በኋላ ፕሮግራም መቀየር አትችሉም። ይሄ ስኮላርሺፕ የራሱ ካታሎግ አለው። እሺ፣ የሚሰጣው ትምህርት በዚህ ላይ ነው የምሰጠው ብሎ ካታሎግ አለው። ይሄው እዚህ ጋር እንደምታዩት ካታሎግ አለው። ስክሪንሾት አድርጌ ነው ያስቀመጥኩላችሁ። እዛ ውስጥ ገብታችሁ የምትመርጡት ትምህርት ሊኖር ይገባል። እዚህ ካታሎግ ውስጥ ከሌለ አይሰጣችሁም። ስለዚህ በዛ ትምህርት መሰረት ስኮላርሺፑ ከተሰጣችሁ ትምህርቱ መቀየር አትችሉም። ሌላው የ2 ዓመት ትምህርት ሆኖ በተለያየ አጋጣሚዎች ብታቋርጡ ማራዘም አትችሉም። ስለዚህ እሱ ላይ ጥንቃቄ እንድታደርጉ አደራላችኋለሁ። እሺ፣ መስፈርቱ ምንድነው? ከ34ቱ ሀገራት የአንዱ ሀገር ዜጋ መሆን አለባችሁ። ያው እንደ ኢትዮጵያዊ መሆን አለባችሁ ነው። ሌላው ኤሊጂብል የሆኑ ማስተር ፕሮግራሞች አሉ፣ ካታሎግ አለው ብያችኋለሁ። እዛ ካታሎግ ውስጥ ገብታችሁ እነሱ ያስቀመጡት ትምህርት መምረጥ አለባችሁ። ብዙ አይነት ትምህርቶች ናቸው፣ በጣም ብዙ ስለሆኑ ይዋቸው። ሌላው ከዩኒቨርሲቲ አድሚሽን ማግኘት አለባችሁ። ካላገኛችሁ ስኮላርሺፑን ማመልከት አትችሉም። ሌላው ከዚህ በፊት የስራ ልምድ ይፈልጋል።
ምን ያህል የስራ ልምድ ነው የሚፈልገው? ይሄ ስራ ልምድ ባይዘው ፓርት ታይም ፉል ታይምም ሊሆን ይችላል። ግዴታ ፉል ታይም አይደለም። 3000 ሰዓት የስራ ልምድ ይፈልጋል። ተቆራርጦም ቢሆን ችግር የለውም። ግዴታ ወጥ የሆነ 3000 ሰዓት አይደለም። ነገር ግን ጥንቃቄ የምታደርጉት ምንድነው ከፌብሩዋሪ 2026 በፊት 3000 ሰዓቱ መሙላት አለበት። ሌላው ደግሞ ከ3 ቀጣሪዎች ነው ይሄ 3000 ሰዓት መሆን ያለበት። ከዛ በላይ ከሆነ አይቀበሏችሁ። ከ3 ድርጅቶች ያልበለጠ 3000 ሰዓት መስራት አለባችሁ። መስፈርቱ ሌላው ይሄ ነው። ሌላው መስፈርቱ የሊደርሺፕ ስኪል ሊኖራችሁ ይገባል። ሊደርሺፕ በሰራችሁበት ተቋም ውስጥ የሊደርሺፕ ስኪል ሊኖራችሁ ይገባል። እንዲሁም ደግሞ ግዴታ ተቋም ውስጥ እንኳን ባይሆን በተለያዩ ሶሻል ምንድነው የሚባለው ሲቪል ሶሳይቲ ኦርጋናይዜሽን ውስጥ ያላችሁ ሊደርሺፕ ለማህበረሰቡ ኮንትሪቢዩት የሚያደርግ ሲቪል ሶሳይቲ ኦርጋናይዜሽን ውስጥ አክት ስታደርጉ ከነበረ እዛም ያላችሁ ሊደርሺፓችሁ ይቆጠራል። ስለዚህ እንደዚህ አይነት ሊደርሺፕ ስኪል ሊኖራችሁ ይገባል። መስፈርቶቹ ቤዚክ ኮመን መስፈርቶቹ እነዚህ ናቸው። እሺ ኤሊጂብል የማትሆኑት መቼ ነው? ኤሊጂብል የማትሆኑት ወይም ደግሞ ስኮላርሺፑ ለእናንተ አይገባም ተብሎ የሚታሰበው መቼ ነው? ስዊድን እየተማራችሁ ያላችሁ አሁን ላይ ወይም ደግሞ ከስዊድን ዲግሪ የያዛችሁ ሰዎች ከዚህ ቀደም ብታመለክቱ አሰስ ስለሚደረግ ለእናንተ ስኮላርሺፑ አይሰጣችሁ። ሁለተኛው ስዊድን ላይ 2 ዓመትና ከዛ በላይ የኖራችሁ ሰዎች ተቆራርጦም ይሁን ምንም ይሁን ከኦገስት 2026 በፊት 2 ዓመት የኖራችሁ ሰዎች እናንተ ኤሊጂብል አይደላችሁም። ሌላው ከዚህ በፊት ኤስአይ ስኮላርሺፕ ያገኛችሁ ሰዎች ኤሊጂብል አይደላችሁም፣ ድጋሚ ማመልከት አትችሉም። ሌላው የስዊድን ዜግነት ያላችሁ ወይም ደግሞ የኢዩ ወይም ደግሞ የኢኢኤ የሚሏቸው የሀገሮች አሉ፣ ክላሲፋይ ያደረጓቸው፣ ገብታችሁ ቼክ አድርጓቸው። የነሱ ዜጎች ከሆናችሁ እናንተ ኤሊጂብል አይደላችሁም። እሺ እንዴት ነው የምታመለክቱት? የምታመለክቱት የመጀመሪያው ስቴፕ ከ15 ኦክቶበር እስከ 15 ኦክቶበር 2025 እስከ ጃንዋሪ 15 2026 ድረስ ዩኒቨርሲቲ አድሚሽን ላይ ገብታችሁ ትምህርት አፕላይ ማድረግ አለባችሁ ዩኒቨርሲቲዎች ላይ። ከዚህ በፊት እንዴት እንደምታደርጉ ቪዲዮ ሰርቻለሁ፣ እሱን ቼክ አድርጉት። የመጀመሪያው ስቴፕ ነው እና አድሚሽን ማግኘት አለባችሁ። ሁለተኛው አድሚሽን ካገኛችሁ በኋላ ከ9 ፌብሩዋሪ 2026 እስከ 25 ፌብሩዋሪ 2026 ድረስ ኤስአይ ስኮላርሺፑ ፖርታሉ ስለሚከፈት ገብታችሁ አፕላይ ታደርጋላችሁ። ሶስተኛው ያው ራሱ አፕላይ ካደረጋችሁ በኋላ ስክሪኒንግ ይኖራል። እሱ ደግሞ ከ25 ፌብሩዋሪ 2026 እስከ 25 ማርች 2026 ድረስ ነው የሚደረገው። አራተኛው ስቴፕ ልክ ሁሉም ስክሪኒንግ ከተደረገ በኋላ ኖቲፊኬሽን ይወጣል። መቼ? 26 ማርች 2026 ላይ። አምስተኛው ስቴፕ ፋይናል ኢቫሉዌሽን እና አናውንስመንት የኤስአይ ስኮላርሺፑ ከ26 ማርች እስከ 23 ኤፕሪል ድረስ 2026 ይፋ ይደረጋል ማለት ነው። ይሄው እዚህ ጋር አስቀምጬላችኋለሁ በስክሪንሾት። ስለዚህ ፕሮሰሶቹ እነዚህ ናቸው። ምንድነው የሚያስፈልጋችሁ ዶክመንቶች? የሚያስፈልጋችሁ ዋና ዶክመንት ሲቪ ያስፈልጋችኋል። የሊደርሺፕ እና የስራ ልምዳችሁ ማስረጃ ይፈልጋል። እንዲሁም ደግሞ 2 ሪፈረንስ ሌተር ያስፈልጋል። ሪፈረንስ ሌተር ከነዚህ ከሁለቱ ሪፈረንስ ሌተሮች አንዱ የስራ መሆን አለበት። ሌላው ከሲቪል ሶሳይቲ ምናምን ማጻፍ ትችላላችሁ። አንዱ ግን የስራ መሆን አለበት። ለነዚህ በሙሉ ለሲቪው፣ ለፕሩፍ ኦፍ ወርክ እና ሊደርሺፑና ለሪፈረንስ ነበሩ የራሱ የሆነ ቴምፕሌት አለው። በሱ ነው የምታስገቡት እንጂ በራሳችሁ አይደለም። አንዳንድ ሰው ዩሮፓስ ምናምን የሚለኝ ሰው አይቻለሁ። በሱ አይቀበሏችሁም። በቃ ራሳቸው ባስቀመጡት ቴምፕሌት ነው። ከዚህ ውጭ ሌላ የሚያስፈልጋችሁ መረጃ ምንድነው? ፎቶኮፒ የፓስፖርታችሁ ወይም ደግሞ ናሽናል አይዲ ያስፈልጋችኋል። ከዛ ሞቲቬሽን ሌተሩም እዛው አለ። እሺ ቴምፕሌት አለው። ሞቲቬሽን ሌተር ያስፈልጋችኋል። እነዚህ ዶክመንቶች ናቸው በዋነኝነት የሚያስፈልጋችሁ። ከዛ ውጭ የምትሞሉት በእንግሊዘኛ ነው የሚሞላው። እነዚህን ፎርማሊቲ የማታሟሉ ከሆነ አውቶማቲካሊ ዲስኳሊፋይ ነው የምትደረጉት። ስለዚህ ተጠንቅቃችሁ እንድትሞሉት አደራ ላለሁኝ። ስኮላርሺፑ ገና ነው። ቀድሜ መረጃ ልስጣችሁ ብዬ ስላሰብኩ ነው ይሄን ቪዲዮ የሰራሁት። ትንሽ ቪዲዮ ረዘም ብሏል፣ ይቅርታ ጠይቃለሁኝ። ነገር ግን ቀድማችሁ እንድትዘጋጁ ነው። ስኮላርሺፑ ደግሞ ሲከፈት ስፔሲፊካሊ ደግሞ እንዴት ውጤታማ ሆናችሁ ልታመለክቱ እንደምትችሉ አንዳንድ መረጃዎችን ሂንት ላረጋችሁ እሞክራለሁኝ። ምክንያቱም እኔ የሄድኩበት ፕሮሰስ ስለሆነ ሁላችሁም ከወዲሁ ይቅራችሁ ማለት እፈልጋለሁኝ። በርተታችሁ አመልክቱ። ሌሎች ስኮላርሺፖች ሀፍ ስኮላርሺፖችም ሲወጡ እንዲሁም ደግሞ ፉል ካሉ ወደፊት ከዲሴምበር በኋላ ይከፈታሉ ብዬ ስላልኳችሁ እነሱ ላይ በደንብ እንወያያለን ብዬ አስባለሁኝ።
እንግዲህ ቪዲዮ ጠቅሟችሁ ከሆነ እንግዲህ ለሚመለከተው ሰውም ላኩለት። እናንተም ፎሎ አድርጉኝ። ሁላችሁም በድጋሚ ይቅናችሁ ማለት እፈልጋለሁ።